እንኳን ወደ ማቶት በደህና መጡ። ታሪኮች ሕያው የሚሆኑበት ገጽ፣ ታላላቅ የሕይወት ትምህርቶች የሚገኙበት በመጽሐፍት ውስጥ ብቻ ሳይሆን በሰዎች መካከል በሚፈጠሩ ጥቃቅንና ጥልቅ ግንኙነቶች ውስጥ እንደሆነ እናምናለን። ቻናላችን እምነትን፣ ተአምራትንና የሰውን ልጅ የአእምሮ ጥንካሬ በሚቃኙ ጥራት ያላቸው ስሜት ቀስቃሽና አስተማሪ ታሪኮችን ይዞላችሁ ይቀርባል። ከቢሊዮነሮቹ አስደናቂ ዓለም እስከ ትሑት የቤት ሰራተኞች የዕለት ተዕለት ሕይወት ድረስ አመለካከታችሁን የሚቀይር ታሪኮችን እንተርካለን። ዶክተሮች ያልደረሱበት የሕክምና ምስጢር የሚሆን በአንድ እንግዳ ሰው የሚወሰን የሕይወት ለውጥ። ዓላማችን እናንተን ማበረታታት፣ ልባችሁን መንካትና ተአምራት በሁሉም ቦታ እንዳሉ ማስታወስ ነው። የታሪክ አፍቃሪዎች ቤተሰባችንን ለመቀላቀል ሰብስክራይብ ያድርጉ። ተአምራቶችም አያመልጦ። ምንም ልናደርግ አንችልም። አባቱ በሚሊዮኖች የሚቆጠር ገንዘብ አወጣ፣ ዓለምን ዞረ፣ ስፔሻሊስቶችን ደግሞ እንዲያዩት ለመነ። ሁሉም ግን ትከሻቸውን ሰበቁ። ከዚያም አንዲት የቤት ሰራተኛ ማንም ያላስተዋለውን ነገር ተመለከተች። በልጁ ጆሮ ውስጥ ያገኘችው ነገር ደግሞ ንግግር ያሳጣችኋል። ኦሊቨር ሃርት ቢሊዮነር ነው። የግል ጀቶች፣ ግዙፍ መኖሪያ ቤቶች፣ አብዛኛው ሰው በ10 የህይወት ዘመኑ ካየው በላይ ብዙ ገንዘብ ያለው። ነገር ግን ልጁ ሻ የተወለደው መስማት የተሳነው ሆኖ ነበር። 8 ዓመቱ ቢሆንም አንድም ድምፅ ሰምቶ አያውቅም። ኦሊቨር ሁሉንም ነገር ሞከረ። ጆንስ ሆፕኪንስ፣ ስዊዘርላንድ፣ ቶኪዮ በሰዓት በሺዎች የሚቆጠሩ ገንዘብ የሚከፍላቸው ስፔሻሊስቶች መርማሪዎችን፣ ስካኖችን እና ሕክምናዎችን አደረጉ። ሁሉም ግን ተመሳሳይ ነገር ተናገሩ። ሊስተካከል የማይችል ነው፣ ተቀበለው። ነገር ግን ኦሊቨር ሊቀበለው አልቻለም። ምክንያቱም ሻ የቀረው ብቸኛ ነገር ነበር። ሚስቱ ልጁን ስትወልድ ነበር የሞተችው። ስለዚህ ኦሊቨር ፍለጋውን ቀጠለ። ገንዘብ ማውጣቱን ቀጠለ። ለእግዚአብሔር መልስ እንዲሰጠው መለመኑን ቀጠለ። የሚያውቀው ነገር ቢኖር መልሱ የሚመጣው ከሆስፒታል ሳይሆን ወለሉን ልታጸዳ አዲስ ከቀጠራት ሴት ነበር። ቪክቶሪያ የቤት ሰራተኛ ነበረች። ዕድሜዋ 27። ምንም ዲግሪ ሆነ የምስክር ወረቀት የላትም። የአያቷን የነርሲንግ ሆም ወይም የአረጋውያን መረጃ ክፍያ ለመክፈል የምትጥር ሴት ብቻ ነበረች። ነገር ግን ሁሉም ስፔሻሊስቶች ያመለጣቸውን ነገር በሻ ላይ አስተዋለች። በጆሮ ውስጥ ያለ ነገር፣ ጥቁር የሆነ ነገር። እናም አንድ ምሽት ኦሊቨር በሌለበት ጊዜ የልጁን ሕይወት የሚያድን ወይም የራሷን የሚያጠፋ ውሳኔ ወሰነች። ቀጥሎ ምን ተፈጠረ? እርስዎ እንዲያዩት እንፈልጋለን። ከመቀጠላችን በፊት ሰብስክራይብ ያድርጉ፣ ይህን ቪዲዮ ላይክ ያድርጉ እና ከዓለም በየትኛውም ቦታ ሆነው እያዩ እንደሆነ በኮሜንት ይንገሩን። ይህ ታሪክ ዛሬ እናንተ ዘንድ የደረሰው በምክንያት እንደሆነ አምናለሁ። የሃርት መኖሪያ ቤት በኮንቲኔንት 40 ሄክታር መሬት ላይ የተዘረጋ ነበር። ከውጪ ሲታይ እንደ ህልም ያምራል። የጆርጂያ ስታይል አምዶች፣ በፀሐይ ብርሃን የሚያብለጨልጩ መስኮቶች፣ በትክክል የተስተካከሉ የአትክልት ቦታዎች። ውስጡ ግን ዝምታ ነው። የሰላም አይነት ዝምታ አይደለም። እረፍት የሚሰጥ አይነት ዝምታ አይደለም። ይህ ዝምታ ከባድ ነበር። ልክ አንድ ነገር ሞቶ ማንም ገና እንዳልቀበረው አይነት። አገልጋዮቹ ሳይነጋገሩ በኮሪዶሮቹ ውስጥ ይንቀሳቀሳሉ። እርምጃቸው ለስላሳና ጥንቃቄ የተሞላበት ነበር። በፍጥነት ተምረዋል። ሚስተር ሃርት ጸጥታ ይወዳሉ። በዚያ ቤት ውስጥ ሙዚቃ አይጫወትም። ቴሌቪዥን ድምፅ የለውም። በግድግዳዎች ላይ የሚስተጋባ ሳቅ የለም፣ ዝምታ ብቻ። እናም በዚያ ዝምታ ውስጥ አንድ አባት እየሰጠመ ነበር። ኦሊቨር ሃርት አብዛኛውን ምሽት በቢሮው ተቀምጦ ከእሳት ምድጃው በላይ ያለውን የቤተሰብ ፎቶ ይመለከታል። እዚያ ነበረች ካትሪን ሚስቱ። ፈገግታዋ በዘይት ቀለም ወይም ኦይል ፔይንት እንደቀዘቀዘ ነው። አይኖቿ አሁንም ብሩህ ናቸው። አሁንም በሕይወት ያሉ ይመስላሉ። ከሷ አጠገብ ወጣ ያለ የራሱ ስሪት፣ ተስፋ ያለው የሚመስል ሙሉ የሚመስልና በመካከላቸው ሻ በፎቶው ላይ የ3 ዓመት ልጅ ነበር። ኦሊቨር ልጁ የእናቱን ስም መቼም እንደማይሰማ ከመገንዘቡ በፊት ነበር ካትሪን የሞተችው ሻ በተወለደበት ቀን ነበር። ዶክተሮቹ ውስብስብ ችግሮች አሉት አሉ። በጣም ብዙ ደም መፍሰስ፣ በጣም ትንሽ ጊዜ ነበረ። ኦሊቨር ከዓይኖቿ ውስጥ ብርሃኑ እየጠፋ ሲሄድ እጇን ይዞ ነበር። የሆነ ነገር ለመናገር እየሞከረች ነበር። ከንፈሮቿ ተንቀሳቀሱ፣ ግን ምንም ድምፅ አልወጣም። ልክ እንደ ልጃቸው ሁሉ ኦሊቨር ራሱን ይቅር ብሎ አያውቅም። የተለየ ሆስፒታል መርጦ ቢሆንም ኖሮ፣ የተሻለ እንክብካቤ እንዲደረግ ጠይቆ ቢሆን ኖሮ፣ በቅርብ ክትትል አድርጎ ቢሆን ኖሮ ምናልባት እሷ ዛሬ እዚህ ትኖር ነበር። ምናልባት ሻ የተለየ ይሆን ነበር። የጥፋተኝነት ስሜቱ ሊያነሳው እንደማይችል ድንጋይ በደረቱ ላይ ተጭኖታል። ስለዚህ የሚያውቀውን ብቸኛ ነገር አደረገ። ገንዘብ አወጣ፣ በሚሊዮኖች የሚቆጠሩ ዶላር። በምድር ላይ ያሉ ምርጥ ስፔሻሊስቶች፣ የባህር ማዶ በራሪዎች፣ በአብዛኛው ሰው በወር ከሚያገኘው በላይ
በአንድ ሌሊት የሚያስከፍሉ ሆቴሎች ደረሰ። ሁሉም ዶክተሮች ተመሳሳይ ነገር ተናገሩ። የልጅ መስማት አለመቻል ከተፈጥሮ የመጣ ነው። ምንም ልናደርግ የምንችለው ነገር የለም። ይህንን መቀበል አለብህ። መቀበል ልጁ ለዘላለም በዝምታ ውስጥ እንደሚኖር እንዴት ሊቀበል ይችላል? ሻ አባቱ እናታችሁ እዚህ ባለመኖሯ አዝናለሁ ሲል እንዴት እንደማይሰማው ሊቀበል ይችላል? ስለዚህ ኦሊቨር ፍለጋውን ቀጠለ። ቼኮችን መፈረሙን ቀጠለ። የሆነ ቦታ የሆነ ሰው መልሱ ይኖረዋል ብሎ ተስፋ ማድረጉን ቀጠለ። መልሱ ከስፔሻሊስት እንደማይመጣ አልተገነዘበም ነበር። መልሱ የሚመጣው ፈጽሞ ደግሞ አያየውም ብሎ ከሚያስበው ሰው ነበር። በልቧ እምነትን በእጇ ደግሞ መክፈል የማይቻላትን ዕዳ ይዛ በዋናው በሩ በኩል ልትገባ ከነበረች ሴት። ስሟ ቪክቶሪያ ይባላል። ሁሉንም ነገር ልትቀይር ነበር። ቪክቶሪያ ዲየር በጥቅምት ወር ማክሰኞ ጠዋት ደረሰች። ሰማዩ ግራጫ ነበር። ሁሉንም ነገር ካለበት በላይ እንዲከብድ የሚያደርግ አይነት ግራጫ። በሁለቱም እጆቿ ቦርሳዋን አጥብቃ ይዛ አተነፋፈሷን ለማስተካከል እየሞከረች በሃርት ግቢ በር ላይ ቆመች። ይኸው ነው የመጨረሻ ዕድሏ። ተመልሳ ኒውዮርክ ስትሄድ አያቷ የነርሲንግ ሆም አልጋ ላይ ተኝተዋል። በቪክቶሪያ የወጥ ቤት ጠረጴዛ ላይ ሂሳቦች ሊቆሙ እንደማይችል ግንብ ተቆልለዋል። የ3 ወር ውዝፍ ይላል ደብዳቤው። ካልከፈለች አያቷን ወደ መንግሥት ተቋም ያዘዋውራቸዋል። ሰዎች ወደሚረሱበት፣ ማንም እጃችሁን ወደማይይዝበት፣ ከስም ይልቅ ቁጥር ወደሚሆኑበት ቦታ። ቪክቶሪያ ይህ እንዲሆን መፍቀድ አልቻለችም። አያቷ ናቸው ያሳደጓት። ቪክቶሪያ የ11 ዓመት ልጅ እያለች ወላጆቿ በመኪና አደጋ ከሞቱ በኋላ የተቀበሏት፣ ፍሪጅ ውስጥ ምንም በሌለበት ጊዜ የመገቧት፣ ሕይወት የማይቻል በሚመስልበት ጊዜ የጸለዩላት እሳቸው ናቸው። ያቺ ሴት ከቅዝቃዜ ክፍልና ከማይጨነቁ ባዕድ ሰዎች የተሻለ ነገር ይገባታል። ስለዚህ ቪክቶሪያ በዚህ በቢሊዮነር መኖሪያ ቤት የቤት ሰራተኛ ስራዋን ተቀበለች። ስለ ተቆጠቆጠው አዳራሽ ግድ አልሰጣትም። ስለ ባለጸጋው ቤተሰብ ግድ አልሰጣትም። እሷ የሚያስፈልጋት ደሞዙን ብቻ ነበር። የቤቱ የበላይ ተመልካች ወይዘሮ ፓተርሰን በሩ ላይ ያገኟት። ጥብቅ ያለ ፊት፣ ስለታም አይኖች ያሏቸው፣ ሁሉንም ነገር የሚያስተውሉና ምንም ይቅር የማይሉ አይነት ሴት። ቪክቶሪያ ነሽ? አዎ እመቤቴ። ታጸጃለሽ? ዝም ትያለሽ። የራስሽን ጉዳይ ብቻ ትይዣለሽ። ሚስተር ሃርት ሁከት አይወዱም፣ በተለይ በልጃቸው አካባቢ። ቪክቶሪያ አንገቷን ደፋች። ተረድቻለሁ። እርግጠኛ ነሽ? ምክንያቱም የፊቷ ልጅ አልተረዳችም ነበር። ከልጁ ጋር በጣም ለመቀራረብ ሞከረች። ልረዳው እችላለሁ ብላ አሰበች። በአንድ ሳምንት ውስጥ ተባረረች። ቪክቶሪያ ምራቋን ዋጠች። እኔ እዚህ የመጣሁት ለመስራት ብቻ ነው እመቤቴ። ወይዘሮ ፓትሪሰን ለረጅም ጊዜ ትኩር ብለው ካዩት በኋላ ራሳቸውን በመነቅነቅ ተስማሙ። ጥሩ ነው፣ ተከተይኝ። በግዙፍ ቤት ውስጥ ሲራመዱ ቪክቶሪያ አይኖቿን ዝቅ አድርጋ ነበር። ነገር ግን አንዳንድ ነገሮችን ከመታዘብ አልተቆጠበችም። ዝምታው በጣም የገዘፈበት ከመሆኑ የተነሳ ሕያው የሆነ ይመስላል። ሌሎችም አገልጋዮች ሳይነጋገሩና ሳይሳሳቁ የሚንቀሳቀሱበት መንገድ በአየሩ ላይ እንደ ጉም ተንጠልጥሎ የማይለቅ ከባድነት ነበረው። ከዚያም አየችው። አንድ ትንሽ ልጅ በእብነ በረድ ደረጃ ላይ ተቀምጦ የአሻንጉሊት መኪናዎችን በትክክል በመስመር ያደራጃል። ቀና ብሎ አላየም፣ ማንንም አላስተዋለም። ትከሻዎቹ ጎበጥ ያሉ፣ እንቅስቃሴዎቹ ደግሞ ጥንቁቅና ትክክለኛ ነበሩ። ነገር ግን የቪክቶሪያን ትኩረት የሳበው ሌላ ነገር ነበር። ቀኝ ጆሮውን በየመሃሉ የሚነካበት መንገድ ልክ እንደ ልማድና በነካ ቁጥር በፊቱ ላይ የሚታየው ትንሽ የህመም ስሜት የቪክቶሪያ ደረት ላይ ጭንቀት ፈጠረ። ያንን አይነት ስሜት ቀደም ሲል አይታዋለች። ምንም አልተናገረችም። መራመዷን ቀጠለች። ነገር ግን ልቧ ችላ ልትለው የማትችለውን ነገር በሹክሹክታ ነገራት። ትኩረት ስጪ። ቀናት አለፉ። ቪክቶሪያ ወለሉን አጸዳች፣ መስኮቶቹን ጠረገች፣ አንሶላዎችን አነጠፈች። ወይዘሮ ፓትሪሰን እንዳለቻት ራሷን ዝቅ አድርጋ ብትቆይም ሻን መከታተሉን ግን አላቆመችም። በየቀኑ ጠዋት ጠዋት ተመሳሳይ ልማድ ነበር። ልጁ በፀሐይ ክፍሉ ውስጥ በአውሮፕላን ሞዴሎችና በፐዝል ቁርጥራጮች ተከበው ብቻውን ይቀመጣል። የሱ ዓለም ትንሽ የተገደበና ደህንነቱ የተጠበቀ ነበር። እዛ ማንም አይረብሸውም። ሌሎችም አገልጋዮች በጭካኔ ሳይሆን በፍርሃት ይርቁታል። ዝምታው ልክ እንደ ተላላፊ በሽታ የሚይዛቸው ይመስል ነበር። አንዳንዶች ልጁ የተረገመ ነው፣ ሲወለድ እናቱን ማጣቱ መስማቱን ይዞባት ሄዷል እያሉ በሹክሹክታ ያወራሉ። ይህ ዝም ብሎ አጉል እምነት ነበር። ነገር ግን ቪክቶሪያ ያየችው የተለየ ነገር ነው። ያየችው በጣም ብቸኛ የሆነ ልጅ ነበር። ቀና ብሎ አላየም፣ ማንንም አላስተዋልም። ትከሻዎቹ ጎበጥ ያሉ፣ እንቅስቃሴዎቹ ደግሞ ጥንቁቅና ትክክለኛ ነበሩ። ነገር ግን የቪክቶሪያን ትኩረት የሳበው ሌላ ነገር ነበር። ቀኝ ጆሮውን በየመሃሉ የሚነካበት መንገድ። በመስኮት አጠገብ ተቀምጦ ትንሿን እጁን በመስታወቱ ላይ በመጫን ዓለም ያለሱ ሲንቀሳቀስ የሚመለከት ልጅ። አንዳንድ ጊዜ ኦሊቨር ሳይቆም ሲያልፍ ልጁ የሚያይበት መንገድና ትንሹ ትከሻው እንዴት ትንሽ ዝቅ እንደሚል ትመለከታለች። ጆሮውን ደጋግሞ ሲነካ፣ በነካ ቁጥርም ሲያሞታ ያለች።
ማንም ግን አላስተዋለውም፣ ወይም ምናልባት ማስተዋል ካቆሙም ቆይተዋል። አንድ ቀን ከሰዓት በኋላ ቪክቶሪያ በፀሐይ ክፍሉ አቅራቢያ ያለውን ኮሪደር ስታጸዳ ሻ ከአንድ የአውሮፕላን ሞዴል ክንፍ ጋር ሲታገል አየችው። ትንሽ ጣቶቹ ቁርጥራጩን በትክክል ሊገጥሙት አልቻሉም። ብስጭት በፊቱ ላይ ታየ። ጣልቃ መግባት አልነበረባትም። የወይዘሮ ፓተርሰን ማስጠንቀቂያ ከአእምሮዋ አስተጋባ። ነገር ግን ራሷን መግታት ከመቻሏ በፊት ቪክቶሪያ ተንበረከከችና ክንፉን በቀስታ ወሰደችው። በትንሽ ድምፅ በትክክለኛው ቦታ ገጠመችው። ሻ ቀና ብሎ አያት። ለአንድ አፍታ ዝም ብለው ተያዩ። ከዚያም አንድ ነገር ተፈጠረ። በጣም ትንሽ የሆነች ፈገግታ በከንፈሩ ጥግ ላይ ብልጭ አለች። የቪክቶሪያ ልብ በደስታ ተከፈተ። እሷም መልሳ ፈገግ አለችለት። በትንሹም እጇን አወዛወዘችለት። እሱም በተራው እጁን አወዛወዘ። በዚያ ምሽት ቪክቶሪያ ስለዚያች የእጅ አወዛወዝ እያሰበች አልጋዋ ላይ ተኛች። በጣም ትንሽ ነገር ናት፣ ግን ትልቅ ትርጉም ነበራት። በሚቀጥለው ቀን ጠዋት ሻ ሁል ጊዜ በሚቀመጥበት ደረጃ ላይ አንድ ነገር ትታ ሄደች። በወረቀት የታጠፈች ወፍ፣ ከኩሽና ካገኘችው ቁርጥራጭ ወረቀት የተሰራች ቀላል ወፍ። ወፏን እንደሚወስዳት ለማየት አልጠበቀችም። ነገር ግን በሚቀጥለው ቀን ወፏ በቦታው አልነበረችም። በእሷ ፈንታ አንድ ማስታወሻ ተቀምጦ ነበር። በሚንቀጠቀጥ የእጅ ጽሑፍ የተጻፉ 2 ቃላት፣ አመሰግናለሁ የሚሉ። ቪክቶሪያ ያንን ማስታወሻ ደረቷ ላይ አድርጋ አይኖቿን ጨፈነች። ወደ ዝምታው ውስጥ እንዲህ ስትል በሹክሹክታ ተናገረች። ጌታ ሆይ ይህን ልጅ እንድረዳው እርዳኝ፣ እንዴት እንደሆነም አሳየኝ። እስካሁኑ አታውቀውም እንጂ እግዚአብሔር ቀድሞውኑ እየመለሰላት ነበር። መልሱ ግን ያላትን ነገር ሁሉ የሚያሳጣት ነበር። በሚቀጥሉት ጥቂት ሳምንታት ውስጥ የሆነ ነገር ተቀየረ። ቪክቶሪያና ሻ የራሳቸውን ቋንቋ ፈጠሩ። ትናንሽ ነገሮችን፣ ሚስጥራዊ ነገሮች፣ በወርቅ ወረቀት የተጠቀለሉ ከረሜላዎች ትተውለታለች። እሱ ደግሞ የአውሮፕላን ስዕሎችን ይተውላታል። የእሱን ምልክቶች ተማረች። አስተማሪዎቹ የሚያስተምሩትን መደበኛ ምልክቶች ሳይሆን እሱ ራሱ የፈጠራቸውን የግል ምልክቶች። ደረቱን 2 ጊዜ ሲመታ ደስተኛ መሆኑን መግለጹ ነበር። ወደ ሰማይ ሲጠቁም ስለ ከዋክብት እያሰበ መሆኑን ነበር። ሁለቱም መዳፎቹ አንድ ላይ ማጣበቁ ደህንነት እንደሚሰማው መግለጫ ነበር። ቀስ በቀስም ይህንን የመጨረሻ ምልክት በእሷ ዙሪያ መጠቀም ጀመረ። ደህንነት። ቪክቶሪያ ይህንን ከምንም ነገር በላይ ትከታተለው ነበር። ነገር ግን ሁሉም ሰው በዚህ አልተደሰተም። አንድ ምሽት ወይዘሮ ፓትርሰን በኩሽና ውስጥ አገኟት። ከልጁ ጋር ስትሆኛ አይቼሻለሁ። የቪክቶሪያ ሆድ እርግፍግፍ አለ። እመቤቴ፣ እኔ እኮ የወይዘሮ ፓትርሰን ድምፅ እንደ መስታወት እየተሳለ ነበር። አስጠንቅቄሻለሁ። ሚስተር ሃርት ሕግ አላቸው። ሰራተኛ ወደ ሻ አይጠጋም። እኔ ችግር ለመፍጠር ፈልጌ አይደለም፣ እሱ በጣም ብቸኛ ስለሆነ ነው አለች ቪክቶሪያ። ይህ ያንቺ ጉዳይ አይደለም ወይዘሮ ፓትርሰን፣ ጠጋ አሉ። እዚህ የመጣሽው ለማጽዳት እንጂ ያንን ልጅ እናት ለመሆን አይደለም፣ ወይም ደግሞ ሊስተካከል የማይችለውን ነገር ለማስተካከል አይደለም። ቪክቶሪያ ምላሷን ነከሰች። ሊስተካከል የማይችለውን ነገር ማስተካከል። ሁሉም የሚሉት ይህንኑ ነበር። እዚህም ቢሆን ልጁ በሚኖርበት በዚህ ቤት ውስጥ እንኳን ሁሉም ተስፋ ቆርጠዋል። ሚስተር ሃርት ጣልቃ እየገባሽ መሆኑን ካወቁ ትባረሪያለሽ። ምንም የሥራ ልምድ ማስረጃ አይሰጥሽም። ሁለተኛ ዕድልም የለም። የወይዘሮ ፓትርሰን አይኖች ቀዝቃዛ ነበሩ። ስለዚህ ጉዳይ አስቢበት። ልክ እንደ ሰዓት ቆጣሪ ተረገዛቸው ወለሉ ላይ እየመታ ሄዱ። በዚያ ምሽት ቪክቶሪያ አልጋዋ ላይ ተቀምጣ ግድግዳውን ትመለከት ነበር። ስለ አያቷ፣ ስለ ክፍያ ደረሰኞች፣ በጣም ስለምትፈልገው ደሞዝ አሰበች። ስለ ሻ፣ ስለ ብቸኛ አይኖቹና ስለ ሕመሙ አሰበች። በጆሮ ውስጥ ስላየችው ጥቁር ነገር አሰበች። የወይዘሮ ፓትርሰን ቃላት በአእምሮዋ አስተጋቡ። ሊስተካከል የማይችለውን ነገር ማስተካከል። ነገር ግን ሊስተካከል የሚችል ቢሆንስ? ሁሉም ሰው ተሳስቶ ቢሆንስ? ቪክቶሪያ መጽሐፍ ቅዱሷን አንስታ አቀፈች። ጌታ ሆይ ምን እንደማደርግ አላውቅም። ይህን ሥራ ማጣት አልችልም። ነገር ግን የማየው ነገር ችላ ማለት አልችልም። በዝምታ ውስጥ ጠበቀች። ምንም መልስ አልመጣም። ለመወሰን ዝግጁ ያልሆነችበት የውሳኔ ክብደት ብቻ ተሰማት። በመስኮት ውጪ ጨረቃ ዝቅ ብላ ተንጠልጥላለች። በልቧ ውስጥ ግን ጦርነት እየተጀመረ ነበር። ለመኖር በሚያስፈልጋት ነገርና ትክክል እንደሆነ በምታውቀው ነገር መካከል ይህ ጦርነት ሊያበቃ መሆኑን እስካሁኑ አላወቀችም ነበር። ምክንያቱም በሚቀጥለው ጠዋት ሁሉም ነገር ይቀየራል። የሚቀጥለው ጠዋት ቀዝቃዛና ጸጥተኛ ሆኖ መጣ። ቪክቶሪያ ኮሪደሩን እየጠረገች እያለ አንድ ድምፅ ሰማች። ለስላሳ የሆነ የመውደቅ ድምፅ። ከዚያም ጸጥታ። ቆማ ደመጠች። ሌላም ድምፅ መጣ፣ ልክ እንደታፈነ ጩኸት። ልቧ በረገገ። ድምፁ ተከተላት። ድምፁን ተከትላ ወደ አትክልት ስፍራው በር ሄደች። እዚያም ሻ በድንጋይ ወንበር ላይ ተቀምጦ ትንሹ ሰውነቱ ጎብጦ በሁለቱም እጆቹ በቀኝ ጆሮው ላይ አጥብቆ ይዞ አገኘችው። ፊቱ ተጨማዶ ነበር። እንባው በጉንጮቹ ላይ ይፈሳል። ነገር ግን
ከአፉ ምንም ድምፅ አይወጣም። ሙሉ በሙሉ በዝምታ ያለቅስ ነበር። ቪክቶሪያ መጥረጊያውን ጥላ ወደሱ ሮጠች። እጆቿ የተንቀጠቀጡ፣ ፊቱ ተንበረከከች። ሻ እኔን አይ። ሻ አይኖቹን ገለጠ። ቀልተዋል፣ ረጥበዋል፣ በህመም ተሞልቷል። በቀስታ ጆሮህ ብላ በምልክት ጠየቀችው። እሱም አንገቱን ነቀነቀ፣ እንባው እየፈሰሰ። የቪክቶሪያ ደረት እየተጨፈለቀ መሰላት። ላየው እችላለሁ ስትል በጥንቃቄ በምልክት ጠየቀችው። ቀስ ብዬ ነው፣ ቃል እገባልሃለሁ። አመነታ። ፍርሃት በፊቱ ላይ ታየ። ከዚያ ግን ወደፊት ጠጋ አለ። እምነት። በሕይወቱ ሙሉ በዶክተሮች ሲወጋና ሲመረመር የኖረው ይህ ልጅ እሷን አመናት። ቪክቶሪያ ምራቋን ዋጠች። ራሱን በቀስታ ወደ ጠዋቱ ብርሃን አዘንብላ አየች። እዚያው ነበር በጆሮ ቀዳዳ ውስጥ በጣም ጠልቆ ጥቁር ጥቅጥቅ ያለ እንደረጠበ ድንጋይ የሚብለጨለጭ ነገር። ትንፋሿ ተቋረጠ። ከበፊቱ በልጦና ጎልቶ ታየ። እንዴት እያንዳንዱ ዶክተር ይህ ሊያመልጠው ቻለ? እንዴት እያንዳንዱ ምርመራ ሊዘነጋው ቻለ? የቪክቶሪያ አእምሮ ወደ ዘመዷ ማርከስ ተመለሰ። ለ6 ዓመታት መስማት እንዳይችል አድርጎት የነበረው ያ መዘጋት፣ ሕይወቱን የቀየረው ያ ቀላል ሕክምና። እጆቿ ተንቀጠቀጡ። ሻ አለችው በቀስታ በምልክት። ጆሮው ውስጥ የሆነ ነገር አለ፣ እዚያ መሆን የሌለበት ነገር። አይኖቹ ፈጠጡ። ለአባት መንገር አለብን ስትል በምልክት ነገረችው። ድንጋጤ በፊቱ ላይ ታየ። እጆቹን በፍጥነትና በፍርሃት አላወሳቸው። አይ ዶክተር አይሆንም ባክሽ፣ ያመኛል። ሁል ጊዜ በጭራሽ አይረዱኝም። የቪክቶሪያ ልብ በሺህ ቁርጥራጭ ተሰበረ። ገባት። 8 ዓመት በስፔሻሊስቶች፣ 8 ዓመታት በምርመራዎች፣ 8 ዓመታት ያለ እረፍት ህመም። እርዳታ ማለት መሰቃየት እንደሆነ ተምሯል። ትናንሽ እጆቹን በራሷ እጆች ውስጥ ይዛ አይኖቹን ተመለከተች። በፍጹም አልጎዳህም ብላ በሹክሹክታ ተናገረች። በፍጹም። ትኩር ብሎ አያትና ቀስ በቀስ አተነፋፈሱ ተረጋጋ። ነገር ግን ፍርሃቱ ከዓይኑ አልጠፋም። እንባው እስኪደርቅና እጆቹ መንቀጥቀጥ እስኪያቆሙ ድረስ አብራው ተቀመጠች። ከዚያም አእምሮዋ እየተናወጠ ወደ ውስጥ ተመለሰች። ያየችውን ነገር ታውቃለች፣ ምን ማለት እንደሆነም ታውቃለች። ነገር ግን ምን ማድረግ ትችላለች? ለኦሊቨር ልንገረው? እሱ ደግሞ ለዓመታት ይህን ያላስተዋሉትን እነዚያኑ ስፔሻሊስቶች ነው የሚጣራው። ዝም ልበል? ይህ ልጅ በዝምታ ሲሰቃይ ልይ። በዚያ ምሽት ቪክቶሪያ አልተኛችም። የጣሪያውን ግድግዳ እያየች ስታስብ የአያቷ ድምፅ በጭንቅላቷ ውስጥ ያስተጋባ ነበር። እግዚአብሔር ሁል ጊዜ እርዳታን በሚያምር ጥልቅ አይልክም የኔ ልጅ፣ አንዳንድ ጊዜ ምንም በሌላቸው ነገር ግን ፈቃደኛ እጆች ባላቸው ሰዎች በኩል ይልካል። ቪክቶሪያ አይኖቿን ጨፈነች። እጆቿ ፈቃደኛ ናቸው፣ ነገር ግን እነሱን ለመጠቀም የሚያስችል ድፍረት አላት። 3 ቀናት አለፉ። ቪክቶሪያ መብላትም ሆነ መተኛት አልቻለችም። ማሰብም ከበዳት። አይኖቿን በመጨፈን ጥቁር፣ ያንን ሁሉንም ነገር የዘጋ ጥቁር ነገር ታያለች። የሻፊት ህመሙና የዝምታ እንባው ይታያታል። በሦስተኛው ምሽት መጽሐፍ ቅዱሷን ጭኗ ላይ ዘርግታ በአልጋዋ ጠርዝ ላይ ተቀመጠች። ነገር ግን ቃላቱ በዘዝ አሉ። የምታየው ማርከስን ብቻ ነበር። ለ6 ዓመታት መስማት ተስኖት እያንዳንዱ ዶክተር ተስፋ የቆረጠበት፣ በመጨረሻም አንድ ሰው በትኩረት እስኪያየው ድረስ አንድ ሕክምና፣ አንድ የትኩረት ቅጽበት እና ዓለሙ በድምፅ ተሞላ። የቪክቶሪያ እጆች መንቀጥቀጥ አላቆሙም። በሻ ጆሮ ውስጥ ያየችውን ነገር ታውቃለች። ግን እሷ ማናት? አንዲት የቤት ሰራተኛ፣ ምንም ዲግሪ፣ ምንም ስልጠና፣ ያንን ልጅ የመንካት ምንም መብት የላትም። ተሳስታ እንኳ ቢሆንስ? ብታሳምመው ኖሮ ወህኒ ትገባ ነበር። ልክ ሆና እንኳን ኦሊቨር ያለ ፈቃድ እንዳደረገች ካወቀ ሁሉንም ነገር ታጣለች። ስራዋን፣ ገቢዋን፣ የአያቷን እንክብካቤ። ጌታ ሆይ ብላ በሹክሹክታ ተናገረች። ድምጿ እየተቆራረጠ ከኔ ምን ትፈልጋለህ? ዝምታ ብቻ፣ የእሳቱ ድምፅ ብቻ። ስለ ወንድሟ ዳንኤል አሰበች። በ14 ዓመቱ የሞተው፣ ለወራት ታሞ ህመም ይሰማው የነበረው። ነገር ግን ዶክተር የሚከፍልበት ገንዘብ አልነበራቸውም። እርዳታ ማግኘት አልቻሉም። ቪክቶሪያ ሲዝል ለመተንፈስ ሲታገል የማይወጡትን ቃላት ለመናገር ሲሞክር አይተዋለች። በእጆቿ ላይ ሞት ልክ እንደ ሻ ዓለም ሁሉ በዝምታ። በዚያ ቀን ለራሷ ቃል ገብታ ነበር፣ ለእግዚአብሔርም ቃል ገባች። ዳግመኛ አይሆንም ብላ። ከእንግዲህ አንድ ልጅ ሲሰቃይ ዝም ብላ አትመለከትም። ነገር ግን ይህ የተለየ ነበር። ይህ የወንድሟ አልነበረም። ይህ የቢሊየነር ልጅ ነበር። እሷ ደግሞ ማንም አልነበረችም። ቪክቶሪያ መጽሐፍ ቅዱሱን ዘጋችው። ቆመችና ወደ መስኮቱ ተመለከተች። ሄደች። በውጪ ጨረቃዋ ተንጠልጥላ በጓሮው ላይ የብር ብርሃኗን ትረጫለች። በዚህ ግዙፍ መኖሪያ ቤት ውስጥ የሆነ ቦታ አንድ ትንሽ ልጅ በጆሮ ውስጥ ህመም፣ በዓለሙ ውስጥ ደግሞ ዝምታ ይዞ ተኝቷል። ይህንን ያስተዋለችው እሷ ብቻ አልነበረችም። ያየችውም እሷ ብቻ። ጌታ ሆይ አለች፣ ትንፋሿን እየሰበሰበች። ፈርቻለሁ፣ በጣም ፈርቻለሁ። ነገር ግን የምትጠይቀኝ ይህንን ከሆነ
ድምጿ ተቋረጠ። የአያቷን ንግግር አሰበች። ጌታ ብቁ የሆኑትን አይጠራም፣ የተጠሩትን ግን ያበቃቸዋል። ቪክቶሪያ አይኖቿን ጠረገችና ወሰነች። ነገ ሻ ድጋሚ ህመም ካሳየ እርምጃ ትወስዳለች። ሁሉንም ነገር ቢነጥቃት እንኳን እግዚአብሔር ባሳያት ነገር ትተማመናለች። ልቧ እየመታ ወደ አልጋዋ ወጣች። እንቅልፍ አልመጣም፣ ሰላም ግን መጣ። እንግዳና ከባድ ሰላም። ልክ ከገደል ላይ ለመዝለል ወስነ እግዚአብሔር እንደሚይዝህ ስታምን የሚሰማህ አይነት ሰላም ነገ እየመጣ ነበር። ከእሱ ጋርም ሁሉንም ነገር የሚቀይር ቅጽበት። የሚቀጥለው ምሽት በጣም ፈጥኖ መጣ። ኦሊቨር ለሥራ ጉዳይ ወጥቶ ነበር። ቤቱ ጸጥ ብሏል። ቪክቶሪያ በኮሪደሩ ውስጥ አንሶላዎችን እያጠፈች እያለ አንድ ድምፅ ሰማች። የብጥስ ድምፅ። ልቧ ቆመ። ወደ ድምጿ ሮጠች። ሻ በኮሪደር ወለል ላይ ተኝቶ ተጠቅልሎ ሁለቱንም እጆቹን ጆሮ ላይ ጭኖ በህመም ይሰቃያል። እንባ በጉንጮቹ ላይ ይፈሳል። የዝምታ እንባ። ቪክቶሪያ አጠገቡ ተንበረከከች። መጣውልህ ልጄ፣ መጣውልህ። ጭንቅላቱን በቀስታ ደግፋ ወደ መብራቱ ብርሃን አዘነበለችው። ያ ጥቁር ነገር አሁን በግልጽ ይታያል። አብጦ የጆሮውን ቀዳዳ ተጭኖታል። እጆቿ ተንቀጠቀጡ። ይኸው ነው ቅጽበቱ። እጇን ወደ ኪሷ ሰዳ ከ3 ቀናት በፊት ከፈርስት ኤድ ኪት የወሰደችውንና ያጸዳችውን ትዊዘር አወጣች። አተነፋፍሷ ተቆራረጠ። ጌታ ሆይ ብላ በሹክሹክታ ተናገረች። እባክህ እጆቼን ምራቸው። ሻ ቀና ብሎ አያት። አይኖቹ ፈጠዋል። ፈርቷል፣ ግን አምኗታል። አልጎዳህም ስትል በአንድ እጇ በምልክት ነገረችው። ቃል እገባልሃለሁ። በቀስታ ራሱን ነቀነቀ። ቪክቶሪያ ራሷን አረጋጋች። ትንፋሽ ወሰደችና በቀስታ ትዊዘሩን ወደ ጆሮው ቀዳዳ አስገባችው። እጇ ተንቀጠቀጠ። ተሰማት። ያ ጥቁር ነገር ቅጥቅጥ ያለና የሚጣበቅ ነበር። በቀስታ በትዊዘሩ ያዘችውና ሳበችው። የመሳብ መቋቋም ነበረው። ልቧ እንደ ከበሮ መታ። እንደገና ሳበችው፣ በቀስታ በጥንቃቄ። ከዚያም ተለቀቀ። የሆነ ነገር ተላቆ ወጣ። መዳፏ ላይ ወደቀ። ጥቁር የረጠበ ለዓመታት ተጠራቅሞ መስማቱን የሰረቀው ነገር። ቪክቶሪያ ትኩር ብላ አየችው። ሆዷ ተገላበጠ። ነገር ግን ምንም ሳታደርግ ሻ ትንፋሽ አወጣ። እውነተኛ ትንፋሽ፣ የሚሰማ ከፍተኛ ድምፅ ያለው። እጁ ወደ ጆሮው ተፈተለከ። አይኖቹ ፈጠጡ። ከዚያ በፊት አይታቸው በማታውቀው ሁኔታ በድንገት ቀጥ ብሎ ተቀመጠ። ኮሪደሩን ከዚያ በፊት አይቶት እንደማያውቅ ሁሉ ዙሪያውን ተመለከተ። ከዚያም ግድግዳው ላይ ወዳለው ትልቅ ሰዓት ጠቆመ። ሕይወቱን ሙሉ ሲመታ ወደ ነበረው ግን ሰምቶት ወደማያውቀው ሰዓት። አፉ ተከፈተ። አንድ ድምፅ ወጣ። ጎርናና የተሰባበረ ያልተለማመደበት ግን እውነተኛ ድምፅ። ቲክ ብሎ በሹክሹክታ ተናገረ። የቪክቶሪያ እንባ ፈሰሰ። አዎ ልጄ፣ ያ ሰዓቱ ነው። እየሰማከው ነው። የሻ መላ ሰውነት ተንቀጠቀጠ። ጉሮሮውን ነካ። የገዛ ድምፁን ንዝረት ተሰማው። አይኖቹ በመገረም በፍርሃትና በሌላ ነገር ተሞሉ። ተስፋ። አፉ እንደገና ተከፈተ። አንድ ቃል በሕይወቱ ለመጀመሪያ ጊዜ የተናገረው እውነተኛ ቃል፣ አባ። ቪክቶሪያ ስቅስቅ ብላ አለቀሰች። ወደ ራሷ አስጠጋችው። ለ8 ዓመታት ለመጀመሪያ ጊዜ ድምፅ ወደ ዓለሙ ሲጎርፍ እየተንቀጠቀጠ አቀፈችው። መስማት ትችላለህ ብላ በሹክሹክታ ፀጉር ውስጥ ተናገረች። አመሰግናለሁ ኢየሱስ፣ መስማት ትችላለህ። ሻ በእሷ ላይ ተጠመጠመ። ከዚያም በኮሪደሩ በኩል ከባድና ፈጣን የእግር ኮቴ መጣ። ቪክቶሪያ ቀና ብላየች። ኦሊቨር ሃርት በበሩ ላይ ቆሟል። ፊቱ እንደ በረዶ ነጥቷል። አይኖቹ ወለሉ ላይ ባለው ልጁ እና በቪክቶሪያ እጆች ላይ ባለው ደም ላይ አርፈዋል። ምን አደረግሽ? የኦሊቨር ድምፅ ግድግዳዎቹን አናወጠ። ወደፊት ተፈተለከ። ቪክቶሪያን ወደ ጎን ገፋትና ሻንን በትከሻው ያዘው። ምን አደረገችህ? ሻ በድምፁ ደነገጠ። ድምፁ በጣም ከፍተኛና ስለታም ነበር። ከዚያ ግን አፉ ተከፈተ። አባ እሰማሃለሁ። ኦሊቨር ደነዘዘ። መላ ሰውነቱ ግትር አለ። ምን? ሻ እጆቹን ዘርግቶ የአባቱን ፊት ነካ። ድምፅህ ብሎ በሹክሹክታ ጠየቀ። ድምፅ ይሄ ነው? የኦሊቨር እግሮች ዝልፍልፍ አሉ። ነገር ግን ቅጽበቱ ሳይተነፍስ ምን እየሆነ እንዳለ ሳይረዳ አይኖቹ በቪክቶሪያ እጆች ላይ ያረፉ። ደሙ፣ ትዊዘሩ፣ መዳፏ ላይ ያለው ያ ጥቁር ነገር። ፍርሃት መገረሙን አሸነፈው። ሴኪሪቲ ብሎ ጮኸ። ወዲያው 2 ዘበኞች መጡ። ከልጅ አርቋት። የቪክቶሪያ ልብ ተሰበረ። ጌታዬ ባክዎ ያዳምጡኝ፣ አልጎዳሁትም፣ ረድቼው ነው። እዩ። መዳፏን ዘርግታ ያገደውን ነገር አሳየችው። ይህ በጆሮ ውስጥ ነበር። መስማት ያልቻለው በዚህ ምክንያት ነው። እኔ ያወጣሁት። አንቺ ዶክተር አይደለሽም። ኦሊቨር አገሳ። ልትገዩ ትችይ ነበር። ዘበኞች የቪክቶሪያን እጆች ያዟት። ሻ ጮኸ። በእውነት ጮኸ። አይ አትውሰዷት። የልጁ ድምፅ ከፍተኛ ተስፋ የቆረጠ እውነተኛ ኦሊቨርን አስቆመው። ነገር ግን
ፍርሃቱ በረታበት። ወደ ሴኩሪቲ ቢሮ ወሰዷት። ፖሊስ ጥሩ። ቪክቶሪያ አልተቃወመችም። ጎትተው ሲወስዷት ወደ ሻ ዞር ብላየች። ደህና ነው ስትል በከንፈሯ ምልክት ሰጠችው። ደህና ትሆናለህ። ሻ ስቅስቅ ብሎ አለቀሰ። ከፍተኛና የተረበሸ ለቅሶ። ለመጀመሪያ ጊዜ ያወጣው የሐዘን ድምፅ። ሆስፒታል ውስጥ ዶክተሮች በሻ ዙሪያ ተረባረቡ። ምርመራዎች፣ ስካኖች። ኦሊቨር በኮሪደር ውስጥ ይዘዋወራል። አእምሮ እየተናወጠ ነው። ልጁ እያወራ ነው፣ እየሰማ ነው፣ ለድምፅ ምላሽ እየሰጠ ነው። የማይቻል ነበር። አንዲት ነርስ ወደ እሱ መጣች። ሚስተር ሃርት፣ ዶክተር በአስቸኳይ ሊያናግሮት ይፈልጋል። ኦሊቨር ተከትሏት ወደ አንድ ትንሽ ቢሮ ገባ። ዶክተሩ ማቴዎስ ጠረጴዛው ጀርባ ተቀምጧል። ፊቱ ቋጠሮ ሰርቷል። ሚስተር ሃርት፣ ይህንን እንዴት እንደምልዎት አላውቅም፣ ብቻ ተናገረው። ዶክተሩ አንድ ፎልደር በጠረጴዛ ላይ ከፈተለት። ይህ የልጅ የ3 ዓመት በፊት ስካን ነው። ኦሊቨር ከፈተው። እዚያም በቀይ የተከበበ ማስታወሻ ነበር። በቀኝ ጆሮ ቀዳዳ ውስጥ ጥቅጥቅ ያለ መዘጋት ታይቷል። ወዲያውኑ እንዲወገድ ይመከራል። የኦሊቨር ደም እንደ በረዶ ቀዘቀዘ። ይህንን ያየው ሰው ነበር? ዶክተር ማቴዎስ በቀስታ ራሱን ነቀነቀ። የምታየው እንደዛ ነው፣ ነገር ግን ምንም አይነት ተከታታይ ሕክምና ወይም ቀጠሮ አልተያዘም። አካውንትህ ቀጣይነት ያለው የሕክምና ፕሮቶኮል በሚል ምልክት ተደርጎበታል። ቃላቱ እንደ ጥይት ኦሊቨርን መቱት። ቀጣይነት ያለው የሕክምና ፕሮቶኮል። ያውቁ ነበር? መዘጋቱን አይተውታል፣ ነገር ግን እዚያው ትተውታል። ምክንያቱም የሱ ገንዘብ በጣም ጣፋጭ ስለነበረ፣ የሱ ተስፋ መቁረጥ ትርፋማ ስለነበረ። ልጄን ሆን ብለው ደንቆሮ አድርገው አቆዩት ብሎ ኦሊቨር በሹክሹክታ ተናገረ። ሆን ብለው። ዶክተር ማቴዎስ ምንም አላለም። ዝምታው ግን ሁሉንም ነገር ተናገረ። የኦሊቨር እጆች ተንቀጠቀጡ። እነዚያ ሁሉ ዓመታት፣ እነዚያ ሁሉ በሚሊዮኖች የሚቆጠሩ ገንዘቦች፣ እነዚያ ሁሉ ራሳቸውን የሚነቀንቁ ስፔሻሊስቶች ዋሽተውታል። እውነቱን የተናገረችውና በእውነት የረዳችው ብቸኛዋ ሰው ግን በሴኩሪቲ ቢሮ ውስጥ ተቀምጣ መታሰሯን እየጠበቀች ነበር። ኦሊቨር ቆመ። ወዴት እየሄዱ ነው? ዶክተሩ ጠየቀ። ኦሊቨር አልመለሰም። የሚፈልጋት የቤት ሰራተኛና የሚጠይቀው የህይወት ዘመን ይቅርታ ነበረበት። ቪክቶሪያ በሴኩሪቲ ቢሮ ውስጥ ብቻዋን ተቀምጣለች። እጆቿ ተሳስረዋል። ራሷን ደፍታለች። ስለ ራሷ አልነበረም የምትጸልየው፣ ስለ ሻ ነበር የምትጸልየው። መስማቱ እንዲቀጥልለት፣ አባቱ እንዲረዳላት፣ ልጁ በመጨረሻ በድምፅ በተሞላ ዓለም ውስጥ መኖር ምን እንደሚመስል እንዲያውቅ። በሩ ተከፈተ። ቀና ብላየች። ኦሊቨር ሃርት እዚያ ቆሟል። ነገር ግን ከሰዓት በፊት ጎትቶ እንደወሰዳት ሰው አልነበረም። አይኖቹ ቀልተዋል። ፊቱ ተሰብሯል። በአንድ ትንፋሽ ዓለሙ ሲፈርስና መልሶ ሲገነባ እንዳየ ሰው ይመስላል። ቪክቶሪያ ስሟን በቀስታ በክብር ጠራው። ቆመች። ሚስተር ሃርት፣ ላስረዳው ትችላለሁ። አታስረጂ። በቀስታ ወደ እሷ መጣ። አታስረጂ፣ ይቅርታም አትጠይቂ፣ ምንም ቃል አትናገሪ። ፊቷ ላይ ቆመ። ይህ ቢሊየነር ግዛቶችን የሚቆጣጠር ሰው ተንበረከከ። ይቅርታ ብሎ በሹክሹክታ ተናገረ። በጣም ይቅርታ። የቪክቶሪያ ትንፋሽ ተያዘ። ዶክተሮቹ ያውቁ ነበር አለ ኦሊቨር ድምፁ እየተቆራረጠ። መዘጋቱን ከዓመታት በፊት አይተውታል። ገንዘቤን ላለማጣት ሲሉ እዚያው ትተውት ኖረዋል። እንባ በፊቱ ላይ ፈሰሰ። አመንኳቸው። ንግሪያቸውንና ውድ ሆስፒታሎቻቸውን አመንኩ። በሚሊዮኖች የሚቆጠሩ ገንዘቦች በልጄ ችግር ላይ ረጨሁ እንጂ አንድም ቀን ቆሜ በትኩረት አላየሁትም። ቀና ብሎ አያት። አንቺ ግን አየሽው፣ ህመሙን አየሽ። ማንም ግድ በማይሰጠው ሰዓት አንቺ ትኩረት ሰጠሽ። የቪክቶሪያ እንባ ፈሰሰ። ብቻ ስለምወደው ነው ጌታዬ፣ ያ ብቻ ነው። ኦሊቨር ራሱን ነቀነቀ። አይ ያ ሁሉ ነገር ነው። በቀስታ ቆመ። ለ8 ዓመታት ታምር ለመግዛት ስሞክር ኖርኩ። እግዚአብሔር ግን ታምሩን የላከው ወለሌን እንድታጸዳ በቀጠርኳት ሴት በኩል ነው። ቪክቶሪያ አይኖቿን ጠረገች። እግዚአብሔር ፈቃደኛ የሆኑትን ይጠቅማል ሚስተር ሃርት። አያቴ ሁል ጊዜ የምትለው ይህንን ነበር። ኦሊቨር ራሱን ነቀነቀ። ልክ ነበረች። አብረው ወደ ሻይ ሆስፒታል ክፍል ሄዱ። ልጁ አልጋው ላይ ተቀምጦ ጆሮ ማዳመጫ አድርጎ ለመጀመሪያ ጊዜ ሙዚቃ ያዳምጥ ነበር። ፊቱ በመገረም ተሞልቷል። ሲያያቸው ጆሮ ማዳመጫውን አውልቆ በቀጥታ ወደ ቪክቶሪያ ሮጠ። ወገቧን አቀፋት። አመሰግናለሁ አላት። ድምፁ ጎርናና ያልተለማመደበት ግን የሚያምር ነበር። ቪክቶሪያ ተንበርክካ አጥብቃ አቀፈችው። አንተ ሁል ጊዜም ልትሰማ የሚገባህ ልጅ ነበርክ የኔ ጌታ፣ ሁል ጊዜም። ሻ ወደ ኋላ ብሎ አባቱን አየ። አባ፣ የልብ ምት ይሰማኛል፣ በጣም በፍጥነት እየመታ ነው። ኦሊቨር ተንበረከከና ልጁን ወደ ራሱ አስጠጋው። ለ8 ዓመታት ለመጀመሪያ ጊዜ ሻ አባቱ ሲያለቅስ ሰማ። ቪክቶሪያ ማጠገባቸው በዝምታ ቆማ በመጨረሻ ተነፈሰች። እግዚአብሔር ለጸሎቷ መልስ ሰጥቷታል። በገንዘብ አይደለም፣ በመድኃኒት አይደለም፣ በፈቃደኛ እጆችና በታመነ ልብ እንጂ። አንዳንድ ጊዜ ታምር የሚያስፈልገው ይህንን ብቻ ነው።